የካምፓሱ ዘውድ አብዱራኡፍ ይባላል። አብዱራኡፍ ለቤተሰቡ አምስተኛ ልጅ ነበር። ከሱ በፊት 3 ሴትና 1 ወንድ ተወልደዋል። ከእርግዝና እስከ እድገቱ ድረስ ብዙ የበሽታ ህመሞችን አስተናግዷል። ከቤቱ ውስጥ አስቸጋሪና የወላጆቹን ትዕዛዝ የማያከብር ልጅ ነበር። ቁርአን መማር አይፈልግም ነበር። ከአንደኛ እስከ 10ኛ ክፍል ድረስ በኩረጃ ነበር ያለፈው። በአካዳሚ ትምህርቱ እምብዛም ጠንካራ አልነበረም። የዩኒቨርሲቲ ውጤት በሚገርም ሁኔታ መጣለት። እሱም እንደ ጓደኞቹ የዩኒቨርሲቲን ዓለም ለማየት ያስችል ዘንድ የሚጠበቅበትን ነገር ሸክፎ ተነሳ። ወደ ዩኒቨርሲቲው ሲደርሱ ዩኒቨርሲቲው እድሳት ላይ ነበር እና የ1 ሳምንት የፊኒሺንግ ስራዎች ብቻ ነበር የቀረው። እስኪጠናቀቅ ድረስ የታቹም የላዩም የማደሪያ ክፍሎች ክፍት ተደረገላቸው እና የ1 ሳምንት የግቢውን የእርስ በርስ መተዋወቅ እንዲሁም የአየሩን ሁኔታዎች እንዲቃኙ እድል ተሰጣቸው። በዚህም ጊዜ አብዱራኡፍ ከጓደኞቹ ጋር አልተለያየም። አብዱራኡፍ በባህሪው ወጣ ያለ ልጅ ነበር። አደብ የለውም። ትህትና የሚባል ነገር ርቆታል። ስነ ምግባሩ እጅጉን የተበላሸ ነበር። እናም ዩኒቨርሲቲው እድሳውን ሲጨርስ ሁሉንም ተማሪዎች በየመደባቸውና በየደረጃቸው ደለደሏቸው። ያኔ አብዱራኡፍ ተለይቷቸው ከማያውቀው እና ከሚለይ ከማይመስለው ጓደኞቹ ጋር በማደሪያ ክፍል ተለያየ። በመለየቱ እያዘነ ወደ ተመደበበት የማደሪያ ክፍል ሲገባ 5 ተማሪዎች ነበሩ። እሱ 6ኛ ተማሪ ሆኖ ተቀላቀላቸው። 5ቱም ተማሪዎች ክርስቲያኖች ነበሩ። ይህንን ሲረዳ ደግሞ ይበልጡኑ ከዩኒቨርሲቲው ለቆ መሄድ አብዝቶ ይመኝ ጀመር። ስለከፋው ሰላም ናችሁ ብቻ በማለት ነበር ወደ ክፍል የገባው። በመኝታ ቦታ ላይ ሆኖ እራት እስከሚበላ ድረስ ተኛ። ሶላት መስገድ የለ፣ ቁርአን መቅራት የለ፣ ጥናት ማጥናት የለ፣ ንጽህናውን መጠበቅ የለ፣ ብቻ መተኘት። ለስሙ ግን ሙስሊም ነው። እንደ ተማሪዎች ወደ መማሪያ ክፍል ይገባል፣ ይቀመጣል፣ አስተማሪ የሚለውን ይሰማል፣ ሲወጡ አብሯቸው ይወጣል። በዚህን አይነት መልኩ ለሳምንታት መጓዙን ቀጠለ። አንድ ቀን በመኝታ ክፍላቸው ውስጥ ያሉ ልጆች በጋራ ሆነው መዝሙር መዘመር ጀመሩ። አብዱራኡፍ ከተኘበት ወደ ራሱ ሲመለስ መዝሙር እየዘመሩ ነበር። እሱም በጣም ተናደደ። በሙስሊም ቤተሰብና በሙስሊም ማህበረሰብ ውስጥ ስላደገ ክርስቲያኖችን ብዙም አይወዳቸውም ነበር። እዛው እንደተኛ በእልህ እየተኩተመተመ አፋችሁን ዝጉ ልበላቸው አለ። ከዚያም ቀበል ለደረገና ዝም ባይሉስ? አይ ከምናገራቸው ይልቅ ሄጄ በቴስታ በቡጢ በካልቾ ብዬ በደበድባቸውስ አለ። ወዲያው ደግሞ አረ 5 እኮ ናቸው ተባብረው መልሰው ቢደበድቡኝስ በማለት ከራሱ ጋር በውስጡ ማብሰልሰሉን ቀጠለ። በመጨረሻም አንድ ሐሳብ አእምሮ ላይ ብቅ ይላል። ሐሳቡም ሶላት መስገድና ቁርአን መቅራት ነበር። በሐሳቡም ሚስማማና ሶላት ለመስገድ አስቦ የሚቀይረውን ልብስ ይዞ ወደ ሻወር ቤት ይጓዛል። ሻወሩን ካጠናቀቀ በኋላ ውዱእ አድርጎ ወደ ማደሪያ ቤቱ ገባ። ሲገባ ድምጻቸውን ቀንሰው ሁሉም በመተኛ ቦታቸው ላይ ሆነው መዘመራቸውን ቀጥለዋል። ደስ ከሚለው ነገር የአብዱራኡፍ ማደሪያ ቦታ ለመስገድም አንጥፎ ለመተኛትም የሚመች ቦታ ነበር። መስገጃ አልነበረውም። ከልብስ ማስቀመጫ ውስጥ አንድ የሚያምር ቀለም ያለው መልበሻ አወጣና እንደ መስገጃ አንጥፎ ይቃም ብሎ የዙሁር ሰላትን ለመስገድ መሐረም ጀመረ። ልክ እሱ ለመስገድ ለነሱ ጀርባ ሰጥቶ ሲቆም እነሱ በመጠቃቀስ እርስ በእርስ የተንሸኳሸኩ ያወሩ ነበር። አብዱራኡፍ ተግባሩ የሶላት ይሁን እንጂ ሐሳቡ በሙሉ ያለው እነሱ ጋር ነበር። እንደሚሰግድ ሰው ሆኖ እነሱ የሚሉትን ያዳምጥ ነበር። እነሱም ሙስሊም ነው ለካ እያሉ አብዝተው በግርምት ይጠያየቃሉ። ከአሁን መተው ከጀርባ የመቱኝ አትስገድ ብለው ይሉኛል እያለ በውስጡ ያስባል። ወዲያውኑ ደግሞ እነሱ ሲዘምሩ እኔ አቁሙ አላልኳቸውም፣
እስቲ እነሱ መጥተው አትስገድ ይበሉኝ አለ። ሶላቱን ስንት እንደሰገድኩ አላውቅም ይላል ወጣት አብዱራኡፍ። ከሶላት በኋላ ቁርአን ለመቅራት ፈለገ፣ ግን ቁርአን ከየት ይምጣ? ግራ ቢገባው ሞባይሉን በማውጣት ወደ ባይነ መረብ ማለትም ኢንተርኔት ውስጥ በመግባት የቅዱስ ቁርአን መተግበሪያ ማለትም አፕ በማውረድ የሚችለውን የቁርአን ምዕራፍ እየቆራረጠ ማንበብ ጀመረ። ቁርአኑን እያነበበ በርቀት የሚንሸኳሸኩትን በመጠኑ ይሰማል እና እነሱ ካወሩት እንደተረዳው እነሱም ከክርስቲያን ቤተሰቦች ተወልደው በክርስቲያኖች ማህበረሰብ ውስጥ ያደጉ፣ ኢስላም ማለት የውሸት ሃይማኖት መሆኑን፣ ሙስሊሞች የእሳት ናቸው ብለው እንደሚያምኑ፣ ሙስሊሞች ድግምተኞች ናቸው፣ የሰው ሀቅ ይበላሉ፣ ፍትህ ያዛባሉ፣ አደራ አይጠብቁም፣ ክፉዎች ናቸው፣ ሰዎችን ይንቃሉ፣ ለብቻቸው ተስገብግበው ነው የሚበሉት፣ እንደሚፈልጉት በሚስት ላይ ሌላ ሚስት ይደርባሉ፣ ስነ ምግባር የላቸውም፣ እኛን ያለ ጥፋታችን ይወቅሱናል እና ሌሎችንም አይነት አመለካከት ነው በውስጣቸው ያለው። አብዱራኡፍ ስለዚህ ምን ላድርግ? ለነዚህ ልጆች ትክክለኛውን ነገር ማሳወቅ አለብኝ። እንዴት አድርጌ ነው የያዙትን የተሳሳተ አመለካከት ወደ ትክክለኛ አመለካከት ላስቀይራቸው እና እስልምናን እንዴት ላሳውቃቸው እችላለሁ? እያለ በሐሳብ ርቆ ተጓዘ። ከብዙ ማብሰልሰል በኋላ ወደ ተግባር ለመግባት የሚያስፈልጉትን ዕውቀቶች ማወቅ እንዳለበት ወሰነ። እናም ለመንገዱ መሳለጥ የሚያግዙትን የተለያዩ የዕውቀት ዳራዎች ማገላበጥ ጀመረ። ሰላቱን ደቂቃ ሳያልፍ መስገድ እና ባገኘው አጋጣሚ ሰው ኢንተርኔት ሲጠቀም እሱ ቁርአን እያነበ ጀመር። ጓደኞቹ ለሰላት የሚሰጠውን ትኩረትና ቦታ እያዩ መገረም ተያያዙ። እሱም በዒባዳ ላይ የመጠንከር ተጽዕኖ አንዳንድ ባህሪዎች ይፋ መታየት ጀመሩ። ከሚንጸባረቁት ባህሪዎች ውስጥ ትህትና፣ ታጋሽነት፣ ይቅር ባይነት፣ ከራሱ በላይ ለሰው መቆረስ ይገኙበታል። አብዱራኡፍ በአጭር ጊዜ ባሳየው አስደናቂ ባህሪ በጓደኞቹ ዘንድ ትህትና እና አክብሮትን አገኘ። አንድ ቀን ለአብዱራኡፍ ከቤተሰቡ የሚበላ የተለያዩ አይነት ጣፋጭ ምግቦች ይላኩለታል እና ጓደኞቹን ለመጥራት ኑ እንብላ ይላቸዋል። እነሱም አይ ይቅርብን ይሉታል። እሱም በድጋሚ ችግር የለውም ኑ እንብላ ይላቸዋል። እነሱም የሙስሊም ምግብ የኃጢአት ነው ብለው ያስቡ ነበርና አይ በቀን ብላ አሉት። እሱም ምን ነው ንቃችሁኝ ነው አለ። እነሱም ከብዙ መነጋገር በኋላ አብረው መቋደስ ጀመሩ። እየበሉ እርስ በእርስ እየተጠያየቁ መጨዋወት ጀመሩ። እነሱ ከብዙ ጨዋታዎች በኋላ ግን አንተ እውነተኛ ኢስላም ነክ ብለው ጠየቁት። እሱም በመጀመሪያ ኢስላም ማለት የሃይማኖት ስም ነው። በመቀጠል የኛ ሃይማኖት ስማችን ሙስሊም ይባላል። በመለሳለስ አዎ እኔ ትክክለኛ ሙስሊም ነኝ ብሎ መለሰላቸው። ከመካከላቸው አንዱ ቀበል ላደረገና ግን እኮ እናንተ የአዛብ ማለትም የገሃነም ናችሁ አለው። አብዱራኡፍ የሚፈልገው እና የሚጠብቀው መንገድ ሊከፈት እንደሆነ ስለገባው በጣም ተደሰተ እና ለወራት ሲዘጋጅበት የነበረውን ምሳሌዎች እና ብልሃትን በመጠቀም ማውራት አብዱራኡፍ በአቀራረቡ፣ በአነጋገሩ፣ በማስረጃው በሚጠቀማቸው ምሳሌዎች እጅጉን እየተደመሙ መጡ እና የሚሰማቸውን እና እስከ ዛሬ ድረስ ማህበረሰባቸው እየነገራቸው ያሳደጋቸውን በሙሉ አወሩ። አብዱራኡፍም ስለ እስልምና ማስተማር አንድ ብሎ ጀመረ። እኛ 5 ሶላቶች አሉን። 5ቱ የተለያዩ ወቅቶች ላይ የሚሰገዱ ናቸው። ለመስገድ ውዱ ማድረግ አለብን። ውዱ ማለት ደግሞ እያለ እያንዳንዱን እየበታተነ በሚገባ ማስረዳት ጀመረ። አብዱራኡፍ የዩኒቨርሲቲው ትምህርቶች እየቀለሉትና እየገቡት መጡ። ይህንንም በመንተራስ የተማራቸውን ትምህርቶች ማጥናት ያበዛል። ከማደሪያው ክፍል ብቻ ሳይሆን ከሌሎችም ክፍል ጭምር ተማሪዎች ጋር መግባባት ጀመረ። ስለ ሃይማኖቶች የመማሪያ ሰዓት አላቸው። ስለ ማህበራዊ ግንኙነታቸው የሚነጋገሩበት ሰዓት አላቸው። አካዳሚክ ትምህርቶች የሚያጠኑበት ሰዓት አላቸው። የግቢው አብዛኛው ተማሪዎች ወደዚህ ህብረት መቀላቀል ጀመሩ። እንደ አላህ ፍቃድ
አብዱራኡፍ ህዳር 10 ዕለተ ቅዳሜ ጠዋት 4 ሰዓት ተኩል ላይ ሁለት ወንድ ጓደኞችን እዛው አሳምኖ አስተምሮ አሰለማቸው። ወዲያውኑ ግቢ ውስጥ መነጋገሪያ ሆነ። ብዙዎች በእልህ በንዴት ለመከራከር መጥተው አላህ ልባቸውን ያቀናላቸው ሲሰልሙ ይታያል። ከመጀመሪያውም የጠመሙት ደግሞ በግትርነታቸው ይቀጥሉ ነበር። በዚህ አይነት መንገድ አብዱራኡፍ ለብዙዎች የመቃናት ምክንያታዊ ድልድይ ሆነ። ይህንን የተረዱት በሐሳቡ ገጥመው ማሸነፍ የተሳናቸው መሀይሞች በመሰባሰብ አብዱራኡፍ ግቢ ውስጥ የማይፈቀድ ተግባር በመፈጸም በሚል እንዲታሰር አደረጉ። አንድ ሰው በማሰር ያሸነፉ ይመስላቸዋል። አንድ አብዱራኡፍ ቢታሰር እነሱ ያልገባቸው 1000 አብዱራኡፎች አሉ። ጀግናው አብዱራኡፍ ከዚህ በፊት ባሰለማቸው ልጆች፣ በቤተሰቡ እና በሙስሊም ወጣት ተማሪዎች በሙስሊም ማህበረሰቦች ግፊትና ጫና ከአንድ ወር ያለ ጥፋት እስር በኋላ ሊፈታ ቻለ። አልሐምዱሊላህ። ወደ ትምህርት ገበታው በመመለስ መማሩን እና የማስተማሩን ስራ ቀጠለ። ከ4 ዓመታት የዩኒቨርሲቲ ቆይታ በኋላ በጥሩ ብቃት ድል ተግባርና ከድሮ ማንነቱ ተላቆ አዲስ ማንነት በመያዝ ከ85 ሰዎች በላይ በማስለም ወደ ቤቱ ተመለሰ። ታሪኩ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።